ሂሩት በሰራችው ወንጀል ተይዛለች ማለት ነው። የዋዳ ላይ ምን እንዳደረገችው ሁላችንም እናውቃለን። አንደኛ ጾንቋይ ቤት ሄዳ መድኃኒት አስደርጋባት ነው። መድኃኒት አጠጣችው፣ አጨሰችበት። እንደገና ደግሞ ግብሩንም ጥቁር በሬ አስገብታለች እና ይሄ ሁሉ አድርጋ ግን የዋዳ ድናለች። ለጊዜ ተጎርታ ነበረ፣ ግን የዋዳ ከዛ ሁሉ መከራ አድና ዛሬ ቆማ እየሄደች ነው። አሁኑ ደግሞ በሰራችው እጅ ሂሩት አብዳለች። የሚገርም ነገር ነው። ትንሽ እንኳን አልቆየም። ብዙ ነገር እኮ ሰርታለች ሂሩት፣ ብዙ ነገር። ከሂሩት እኮ ብዙ ሰዎች እንደዚህ አይነት ክፋት የሚሰሩ ሰዎች መማር ይችላሉ። መጥፎ ነገር ስንሰራ ማታው ለኛ ነው የሚቀመጥልን፣ የትም አይሄድም፣ የትም አይሄድም። አንድ ሰው ላይ መጥፎ ስንሰራ መልሶ ያ ነገር እኛ ጋር መምጣቱ አይቀርም እና ለዛ ነው ይሄንን ድራማ ለኛ ተብሎ ነው። እኛ ሰዎች ስንባል ብዙ ነገር ሰው ላይ እናደርጋለን። እኛ ላይ ደግሞ እንዳይደረግ የምንፈልገው ሰው ላይ ማድረግ ከባድ ነውና ሂሩት በዛሬው ቀን በጣም ከባድ ችግር ውስጥ ነው ያለችው። እንደገና የባሏ ሞት በጣም ጎርቶታል ማለት ነው። ሰው ሲሞት ምንም አይመስላትም ነበረ፣ ግን የአቶ ግሩሜን ሞት በጣም ጨንቆታል ማለት ነው። በጭንቀት የተነሳችው ይሄው ዛሬው ላይ አብዳለች። ግን እኔ የዋዳ ላይ ያደረገችው አሁን የመጣባት ነው የምለው። እኔ የአቶ ግሩሜ ጭንቀት ብቻ አይደለም፣ ግፍም እኮ አለ። ሰው ልጅ ግፍ ሲሰራ የስንት ሰው ህይወት አበላሽታለች፣ የስንት ሰው ህይወት አጥፍታለች፣ ሰው ገላለች፣ ኩላሊትም እያሸጠች ነበረ። ብዙ ነገር ብዙ ወንጀሎች እየሰራች ነው። አሁን ደግሞ በጣም የምፈራላት እኔ ለሳሚ ናት። ያው ተባባሪም ከሆነች አብሮ ከሰሩ ወንጀል ከተባለ ወንጀል ነውና እኔ ለሳሚ ናት በጣም እየፈራውላት ነው። አዎ ብዙ ወንጀል ሰርቷል፣ ለብር ተብሎ ብዙ ነገር። ሳሚ እናቴ ተሸግራ ነው ያሳደገችኝ፣ እናቴ ብቻዋን ነው አላባት ብቻዬን ነው ያሳደገችኝ፣ ብቻዋን ነው እና አሁን ውጭ ሀገር ሄዳለች። ግን ደግሞ ባለስልጣን ጋራ እንደምትገናኝ የእሷ ስራ ከነሱ ጋራ ስለሆነ እያስፈራራዋት እንደሆነ ግልጽ ነው አለ። እንግዲህ አይታወቅም፣ እሱ አያውቅም ይሄ ነገር። የሳሚና ስትያዝ ግን ሳሚ ይሄ ነገር መስማቱ ወይም ማወቁ አይቀርም። አሁንማ መያዛቸው እኮ አይቀርም፣ እየተቃረቡ ነው። ፖሊስ እጅ ከወደቁ እስር ቤት ነው የሚገቡት። እንደገና ሂሩት አብዳለች። ከነብደቱ ነው እንደሚያስሯት ብቻ አይታወቅም። እስር ቤትም እኮ መሆን አእምሮ ሲኖር ጥሩ ነው። ይሄ ሁለት እስር ቤት ነው የሚሆንባት። አንደኛ ራሷን አታውቅም፣ ምን እንደምታደርግ ምን እንደምትናገር አይታችኋል አይደለም? የዋዳን ከዚህ ፎቅ ራስሽን ወርውሪ፣ ያ ጊዜ ነው ከዚች ሴትዮ የምታመልጪ ብላ ነው መከረቻት። እና ዛሬ ደግሞ ምን ታደርጋለች ታዲያ? ይሄው እሷ ቤት መጥቷል። እና ይሄ ነገር የዋዳ ሲሰማ ግን ምን እንደምትለው አላውቅም። ብቻ የዋዳ ልብ ንጹህ ስለሆነ አትደሰትም መቼም። ፈጣሪ ይቅር ይበላት ይማራት እንደምትል ተስፋ አለኝ። ብቻ እንደዛ ነው። አቶ ግሩሜ ራሱ አይሞትም ነበር። ምስቱ ጥሩ ነገር ብትሰራ መልካም ሰው ብትሆን ዛሬው እስር ቤት ምንድነው አይሞትም ነበረ። መልካም ሰው ነው እሱ፣ መሞት አልነበረበትም። ለሊዲያ ራሱ እሱ ነው ጥሩ ነገር እና አሁን ሊዲያም ተበላሽታለች። መቼም ድሮ ነው የተበላሸችው፣ እናቷ ናት ያበላሸችው። አንቺ ጥሩ ሰው መሆን የለብሽም፣ እንደኔ ጨካኝ መሆን አለብሽ ብላ አስተምራለች። ዛሬ ደግሞ ሊዲያ ብቻዋን ናት። ብቻዋን ሆና ይሄ ክፋት ጀምራለች፣ እንደ እናቷ ክፋት ጀምራለች ማለት ነውና አይታችኋል። ለየዋዳ ነበረ ያ እንትኑ ምንድነው እሱ ይሄ ምንድነው የሚባለው? እሱ አሁን ቦርሳ ውስጥ ያደረገችው ለየዋዳ ነበረ፣ አደንዛዥ እጽ። እሱ ለቦርሳ ውስጥ ያደረገችው ለየዋዳ ነበረ። ግን ወደ ማህሌት ቦርሳ ስለምትጠቀም ቦርሳ የየዋዳ ቢሆንም ማህሌት እኔን የምጠቀም ብላ ቃል ስትሰጥ እሷ ወደ እስር ቤት። አሁን
አሁን የዋዳ ምንድነው ሊዲያ መያዙ አይቀርም። እውነት ሲወጣ እውነቱን ድረሱበት። እኔ ንጹህ ነኝ፣ እኔ ምንም ወንጀለኛ አይደለም፣ ስለምንም አላቅም ብላለች፣ ቃል ሰጥታለች። እና ማለት ታሳዝናለች። ምንም ሳሰራ በመልካም ናት። መልካምነቷ ግን ያድናታል። ምንም አልሰራችም። አሁን የዋዳ መልካምነቷ ነው ያዳናት። በቃ እግዚአብሔር አዳናት። ሩት ምንም ማድረግ ምንም አድርጋ የሆነ የፈለገችው ብትሞክርም አልተሳካላትም። ግን ዛሬ ደግሞ የእጇን አገኘችው ማለት ነውና ማለትም የዋይነቷ ያድናታል፣ ትወጣለች ማለት ነውና እንደዛ ነው። የዋዳና ሳሚ ደግሞ በዛሬው ላይ በፍቅር ወድቋል። ደስ ይላል። እንደኔ እየተደሰታችሁ ላይ የዋዳ ላይክ አድርጉ። የምር የዋዳ እኮ ማንም የላትም፣ አባቴ የላትም፣ እናቴ የላትም። አባቴ ነው ብላ የምታስበው አጎት አርፎበታል፣ አርፏል። እናቷ ሞተች። ሊዲያ ራሱ ይሄው ጥላት ሆነችበት። ማንም የላትም እኮ የዋዳ ብቻው ነው። ግን መልካም ሰው ናት። መልካም ስለሆነች ይሄው መልካም ሰው አገኘች። ሳሚም መልካም ሰው ነው። እሷ ታማ ራሱ እሷ አጠገብ ነበረ የነበረው ማለት ነው። እሷን እየረዳዋት እያስታመማት ምንም ቢሆን ያ ጊዜ እንደዛ ውስጥ ሆኖ ራሱ ይወዳት ነበር። ዛሬ ደግሞ ሁለቱም በቃ በልባቸው እያወሩ ነውና ደስ ይላል። ሁለቱም ማንም የላቸውም እኮ። ሳሚም ቢሆን እናቷ ወንጀለኛ ናት። ይሄን ወንጀል ሲገለጥ ወደ እስር ቤት ነው የምትሆነው። ስለዚህ ሳሚም ብቻው ነው የሚሆነው። አጎቴ ብለው አቶ ግሩሜም የለም፣ እሱ ነበር የሚያስተዳድረው፣ ግን እሱም የለም። እንደምታውቁት ሩትም ወንጀለኛ ናት እና እንደዛ ነው። ልጆቼ እስኪ ላይክ አድርጉ። አመሰግናለሁ።